ዛሬ በዕለተ ዓርብ የተሰሙ አጫጭር የዝውውር መረጃዎችን ላስቃኛችሁ ወደ እናንተ መጥቻለሁ ማለት ነው። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ቶትናም፣ ኒውካስል ዩናይትድን የተመለከቱ አጫጭር ስፖርታዊ መረጃዎችን ላስቃኛችሁ ወደ እናንተ መጥቻለሁ ማለት ነው። አርሰናሎች እንግዲህ የተከላካይ ስፍራ ተጫዋች የሆነው ሄሮ ሂንካፔን ለማስፈረም የጃኮብ ኪዌር ዝውውር ለመጨረስ እየሰሩ እንደሚገኙ እንደዚሁ መረጃዎች እየጠቆሙ ይገኛሉ። ሄሮ ሂንካፔ ወደ አርሰናል የሚያደርገው ዝውውር በጃኮብ ኪዌር ዝውውር የተመሰረተ እንደሆነ እየተነገረ ይገኛል ማለት ነው። ጃኮብ ኪዌር በአሁኑ ሰዓት ሚላንና ፖርቶ ተጫዋቹን ለማስፈረም ከባድ ፉክክር ውስጥ እንዳሉም እንደዚሁ መረጃዎች እየጠቆሙ ይገኛሉ። ጃኮብ ኪዌር ወደ ፖርቶ አሊያም ደግሞ ወደ ኢስሚላን የሚያቀና ከሆነ በ24 ሰዓት ውስጥ አርሰናሎች ደግሞ የሄሮ ሂንካፔን ዝውውር ለመጨረስ እንደሚሰሩ እንደዚሁ እየተነገረ ይገኛል ማለት ነው። ቼልሲዎች የዣቪ ሲሞንስ ዝውውር ተጠልፎባቸዋል በአሁኑ ሰዓት ማለት ነው። ቶትናም ስፐርሶች ከሌዝቢንግ ጋራ ከስምምነት ደርሰዋል የሚባሉ መረጃዎች በአሁኑ ሰዓት ላይ በስፋት እየወጡ ይገኛሉ። ቼልሲዎች በትላንትናው ዕለት የአሊያንድሮ ጋርናቾን ዝውውር ከማንቸስተር ዩናይትድ ጋር መጨረሳቸው እንደዚሁ እየተነገረ ይገኛል ማለት ነው። በ40 ሚሊዮን ፓውንድ እንግዲህ አሊያንድሮ ጋርናቾ ወደ ቼልሲ የሚያደርገው ዝውውር ተጠናቋል ማለት ነው። ማንቸስተር ዩናይትዶች እንግዲህ የአንቶኒ ዝውውርም ከሴልቲክ ጋር ለመጨረስ እንደዚሁ እየሰሩ እንደሚገኙ እየተነገረ ይገኛል። ሌላም ማንቸስተር ዩናይትዶች የመሀል ተጫዋችም ለማስፈረም በዚህ 3 ቀን ደፋ ቀና እያሉ እንደሚገኙ እየተነገረ ይገኛል። ኒውካስትል ዩናይትዶችም እንደዚሁ አጥቂ አስፈርመዋል የሚባሉ መረጃዎች በርከት ብለው እየወጡ ይገኛሉ። ኒኮ ወልትማንድ የሚባል ተጫዋች እንግዲህ ኒውካስትል ዩናይትዶች የአጥቂ ስፍራ ተጫዋች በ85 ሚሊዮን ፓውንድ አስፈርመዋል ወይም ደግሞ ሂርዊጎ ብሎታል ፋብሪዚዮ ሮማኖ። ከዛ በተጨማሪም እንግዲህ ኒውካስትል ዩናይትዶች የአሌክሳንደር አይዛክ ዝውውርም ከዚህ በኋላ ከሊቨርፑል የሚመጣላቸው የዝውውር ሂሳብ ይቀበላሉ ተብሎ ይጠበቃል ማለት ነው። አሌክሳንደር አይዛክም ወደ ሊቨርፑል የሚያቀናው ዝውውር በዚህ 3 ቀን ውስጥ ይጠናቀቃል ተብሎ ይጠበቃል ማለት ነው። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትረሱ። መቻችሁ ገና